ሰላም እንዴት ናችሁ? አሁን የምናሳያችሁ የኢትዮጵያ ኤሌክትሪክ አገልግሎት አዲስ እየገጠመ ያለውን የኤስቴስ ስማርት ቆጣሪ ቴሌብርን በመጠቀም እንዴት ብር መብላት እንደምንችል ነው። አብራችሁን ተከታተሉን። የቴሌብር አፕሊኬሽናችንን እንከፍታለን። ከከፈትን በኋላ ፔመንት የምትለዋን እዚሽ ጋር እንጫናለን። ከዛ በኋላ እዚህ ላይ እንደምታዩት ሁለት ኤሌክትሪክ ዩቲሊቲ የሚሉ አፕሊኬሽኖች አሉ። የመጨረሻው ታች የምትገኘውን አፕሊኬሽን እንከፍታለን ማለት ነው። እሱን ከከፈትን በኋላ በዚህ በምታዩት መልኩ ፖስት ፔድ እና ፕሪፔድ የሚሉ ሁለት እንትኖች ይመጡልናል። ስለዚህ ፕሪፔድ የሚለውን እንመርጣለን። ከዛ በኋላ እዚች ሴሪያል የምትለው ላይ ሴሪያል ቁጥራችሁን ታስገባላችሁ ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት እየገጠመ ባለው አሰራር ላይ ቀድመው የተገጠሙት የነጠላ ፌዝ ስማርት ቆጣሪዎች በብር ነው እየሞሉ ያሉት። ከዛ በኋላ የተገጠሙት የስሪ ፌዝ እና የነን ስማርት ቆጣሪዎች ግን በኪሎዋት አወር ነው እየገዙ ያሉት። ስለዚህ ሴሪያል ነንበራችሁን ስታስገቡ በየትኛው መልኩ እንደምትገዙ ይነግራችኋል ማለት ነው። ለምሳሌ ይሄኛው የነን ስማርት ቆጣሪ ስለሆነ ሴሪያሉን አስገብቼ ያስገባለት የሰውየውን ስም ይነግረኛል። ከዛ በኋላ የምፈልገውን የኪሎዋት አወር መጠን ብር ይጠይቀኛል ማለት ነው። 10፣ 100፣ 1200 በምትፈልጉት መሰረት ማስገባት ትችላላችሁ። አሁን ላይ ማክሲመም አንድ ደንበኛ መምላት የሚችለው የነጠላ ፌዝ ኦፍላይን ቆጣሪ 2000 ኪሎዋት አወር ነው ማክሲመም ማለት ነው። ከዛ በላይ መጠቀም አይቻልም፣ መግዛት አይቻልም አሁን ላይ። ስለዚህ የምንፈልገውን ኪሎዋት አወር እናስገባለታለን ማለት ነው። ለምሳሌ 5 ኪሎዋት አወር ብል ከዛ ኔክስት ላለው ከዛ በኋላ እዚህ ላይ በቴሌብር እየገዛው ስለሆነ ሚኒመሙ 10 ነው እያለኝ ነው። ስለዚህ 10 ብዬ አስገባለታለሁ። ስለዚህ 10 ስገዛ 13 ብር ከምናምን ይለኛል። ስለዚህ እንደ ኪሎዋት አወሩ ይለያያል። እዚህ ላይ ደንበኞቻችን ማወቅ የሚገባችሁ ተቋማችን እያስከፈለ ያለው የተለያዩ የማባዣ ስሌቶች አሉን። ስለዚህ ከ0 እስከ 50 ኪሎዋት አወር ለሚገዙ ደንበኞቻችን በወር ውስጥ የምናባዛው በ0.84 ሳንቲም ነው። ከዛ በኋላ ከ50 እስከ 100 እያለ ሲሄድ ማባዣው እየተቀየረ ይመጣል ማለት ነው። ስለዚህ ተመሳሳይ ኪሎዋት ሁል ጊዜ ብትገዙም አንድ አይነት ሂሳብ አይመጣም ማለት ነው። ይሄም የሚሆነው በወር ውስጥ የምትከፍሉት ኪሎዋት አወር እየተደመረ ነው የሚሄደው ማለት ነው። የድህረ ክፍያ ቢሆን ለምሳሌ የምናስከፍላችሁ በወር ውስጥ የተጠቀማችሁትን ሙሉ ኪሎዋት አወር እንደምርና መጨረሻ ላይ በሚያርፍበት ማባዣ ስሌት ነው የምናባዛው። ስለዚህ እነዚህም በተመሳሳይ መልኩ በወር ውስጥ የምትገዟቸውን ኪሎዋት አወሮች እየደመረ ወደ ማባዣውን እያስተካከለ ይሄዳል ማለት ነው። ስለዚህ በዚህ መልኩ እናስገባለን፣ ኔክስት እንላለን። ከዛ በኋላ የምንፈልገውን ባላንስ አስገቡ ይለናል። ስለዚህ ፒን ኮድ እናስገባና እንጨርሳለን ማለት ነው። ስለዚህ በዚህ መልኩ በቴሌብር መግዛት እንችላለን ማለት ነው። ስለዚህ ይሄንን ካረግን በኋላ ጨረስን ማለት ነው። የነን ስማርት ቆጣሪዎች ከሆኑ በቴሌብር አፕሊኬሽናችሁ እንደዚሁም በሜሴጃችሁ የ20 ቁጥሮች ወይም ደግሞ ቶከኖች ይላክሏቸዋል። ስለዚህ እነዛን ቁጥሮች በተሰጣችሁ የከስተመር ኢንተርፌስ ዩኒት ወይም በሲአዩ ማስገባት ይጠበቅባችኋል። ልክ እሱን ስታስገቡ ገንዘባችሁ ወደ ቆጣሪያችሁ የሚገለበጥ ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ቀን።